ኒውሮማፕ በዶክተር ኤርሺዶ መታሰቢያነቱ አክብሮትን ለመግለጽ ከአሁን በፊት ለነበሩ፣ አሁን ለሚኖሩ፣ ከአሁን በኋላ ለሚኖሩ ፈርቀዳጅ ሰዎች ወይም ፈርስታንደርስ በሙሉ ክብርና አድናቆት ይገባቸዋልና ለነሱ ይሁንልኝ። ከሰው ጋር የሚኖራቸውን ግንኙነት ተመልከቱ። አእምሯቸውን ተጠቅመው ይማራሉ፣ ያስተምራሉ እንጂ ጭፍን ተከታይ ወይም አስከታይ አይሆኑም። የራሳቸውን ዓላማ ይዘው በፈቃደኝነት ይተባበራሉ እንጂ ገዢ ወይም ተገዢ መሆንን አይፈቅዱም። ራሳቸውን ችለው ምርትን በነጻነት ይገበያያሉ እንጂ መጽዋች ወይም ተመጽዋች መሆንን አይመርጡም። ሰውን በግል ብቃቱ፣ ባህሪውና በተግባሩ እየመዘኑ አሪፉን ያደንቃሉ እንጂ በጭፍን በዘርና በሃይማኖት አይቧደኑ። በተለያየ መጠንና ደረጃ እነዚህን የእውነት ብርሃኖች የለኮሱ የስኬት መንገዶችን የጠረጉ የህይወት ብቃትን በእውን ያሳዩ ኦሪጂናል ሰዎች ናቸው ጀግኖች ማለት። ለምሳሌ አቶ በቀለ ሞላ፣ ኃይሌ ገብረስላሴ፣ ቢል ጌትስ፣ ቶማስ ኤዲሰን፣ አሪስቶትል፣ አየን ራንድን የመሳሰሉ በሰው ሰራሽ ነገሮችና በእውኑ ተፈጥሮ ሪያሊቲ መካከል ያለውን ልዩነት በአእምሯቸው አስተውለውና አስበው በግልጽ ላወቁ ሰዎች ክብርና አድናቆት ይገባቸዋል። የተፈጥሮን ሕግ አይነኬነት በመገንዘብ የሳይንስ ዕውቀትንና የቴክኖሎጂ ፈጠራን አስፋፍተዋል። ሰው ሰራሽ የሆነውን ነገር ስርዓትንና ሕግን፣ ተቋማትንና አሰራራቸውን፣ ባህልና እምነትን በሙሉ ለመመርመር የማይፈሩ ትክክለኛነቱን ሳያረጋግጡ የማይቀበሉ ሰዎች ክብርና አድናቆት ይገባቸዋል። የነጻነት ስርዓቶችንና የፍትህ ሕጎችን የተከሉ ናቸው። ስልጡን ባህልና ሳይንሳዊ አስተሳሰብንም አስፋፍተዋል። የሰው ልጅን ድንቅ ጀግንነት በኪነ ጥበብ ስራዎቻቸው ላሳዩ ደራሲዎችና ሌሎች አርቲስቶችም ክብርና አድናቆታችን ከፍ ያለ ነው። ብሩህ የተነቃቃ መንፈስን የሚያነግሱ ናቸው። ብቻቸውንም ይሁኑ በሰዎች ፊት እውነትን እውነት የሚሉ ውሸትንም ውሸት የሚሉ ቅን ሰዎች፣ ብቻቸውን ለማሰብ የማይፈሩና ካስፈለገም ለእውነታ ብቻቸውን ለመቆም የማያመነቱ ጀግኖች ክብር ይገባቸዋል። ሰው የመሆን ክብርን ከፍ ከፍ አድርገዋልና። ቅንነትና ጀግንነትን፣ ነጻነትንና ፍትህን፣ ሳይንስና ቴክኖሎጂን አዋህደው ሐሳባቸውን በጽናት በተግባር የሚለውጡ ተግተውም በምርታማነት ራሳቸውን ያበለጸጉ ሰዎች አድናቆት ይገባቸዋል። ለራሳቸው ዓላማ ሲሰሩ ዓለምን ጭምር የሚያበለጽጉ የስኬት ሰዎች አርአያዎቻችን ናቸው። የመጽሐፉ መታሰቢያነት ለእነዚህ የስኬት ጀግኖች ያለንን ክብር የሚገልጽ ነው። በእርግጥም ውድቀት የስህተት ምልክት ነው። ትክክለኛውና ኖርማሉ የሰው ልጅ ህይወት ከተፈጥሮ ጋር የሚስማማ የስኬት ህይወት እንደሆነ ጀግኖቹ በእውን አሳይተውናል። የዚህ መጽሐፍ መታሰቢያነቱ እንዳልኩት ሁሉ ማሳፈሪያነቱ ለሚከተሉት ነው። የሰውን ልጅ ታላቅነት ለማየት ለማይፈልጉ፣ ሰው በተፈጥሮ ደካማ ምስኪንና መናኛ ነው ብለው ለሚያምኑ፣ ጭፍን እምነታቸው ትክክል መስሎ እንዲታይ የሰው ስኬት ሳይሆን ውድቀት እንዲበዛ ለሚመኙ፣ በዓለም የሚያጋጥሙ ውድቀቶች በደፈናው ከሰው ተፈጥሮ የሚመነጩ ሊለወጡ የማይችሉ ናቸው ብለው ለሚጽፉ፣ በተፈጥሯቸው ከንቱነት እጣፈንታ ባይኖራቸውም እጣፈንታቸው ባይሆንም ከንቱነትን መርጠው ከንቱነትን ለሚሰብኩ ለአዛዎች፣ ለሰከንድ ሃንድ ሰዎች፣ ለሰከንድ ሃንደርስ ማሳፈሪያነቱ ይሁንልን።